መከራ ፈተና የማያልፍ አይደለም። መከራ በዛብኝ፣ ፈተና ነገሰብኝ፣ በመከራ ውስጥ ሆንኩ ብለ አትጨነቅ። ከዳዊት ዘር የሆነውን ከሙታን ተለይቶ የተነሳውን ማንን አስባለሁ? ኢየሱስ ክርስቶስን አስበው። በዚህ ወቅት አስተውላችሁ ከሆነ አንድ ብፁዕ አባት ቤታቸውን ለመቄዶንያ ሰጡ የሚባል ዜና ተሰማ። ይህ ያስደስታል ወይስ ያሳዝናል? ግን አሉታዊ የሆኑ ነገሮች ከአንደበታችን ይሰማሉ። መልካም በማድረግ እንኳ መልካም ያደረገን እንኳ መመረቅ አቅቶናል። በእውነት ይሄ ጤናማነት ነው? የሰው ልጅ ትእዛዝ እግዚአብሔርን በመጣሱ ሕገ እግዚአብሔርን በማፍረሱ ከእግዚአብሔር ሕግ ውጭ ወጥቶ በራሱ ፈቃድ በመመላለሱ ምክንያት ከገነት ባለርስትነት ውጭ ሆኗል። ሕይወት እኛ ባሳካናቸው ነገሮች አይሞላም። በማን ቸርነት ነው የሚሞላው? በማን ካህሊነት ነው የሚስተካከለው? በእሱ ነው። እሱን አስበው ነው የሚለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ በታላቅ ኃይልና ስልጣን ከሙታን ተለይቶ ተነሳ። ሰይጣንን አሰረው፣ አዳምን ነፃ ወጣው። ሰላም ከዛሬ ጀምሮ ሰላም ሆነ ተደረገ። ተዘከሮ ለኢየሱስ ክርስቶስ ዘተንሥአ እሙታን ዘእምዘራ ዳዊት፣ ከዳዊት ዘር የተወለደውን ከሙታን ተለይቶ የተነሳውን ኢየሱስ ክርስቶስን አስበው። የምንነጋገርበት የትምህርታችን መነሻ ይሆናል። የሐዋርያው የቅዱስ ጳውሎስ መልእክት ለልጁ ለጢሞቴዎስ የተላከ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 8 ላይ ይህ ኃይለ ቃል ተመዝግቦ እናገኛለን። ከዳዊት ዘር የተወለደውን ከሙታን ተለይቶ የተነሳውን ኢየሱስ ክርስቶስን አስበው ይላል። እስቲ ይህን ቃል ተናገሩት። ከዳዊት ዘር የተወለደውን በሉ። ይሰማ ድምጻችሁ፣ ግድ የለም። ከዳዊት ዘር የተወለደውን ከሙታን ተለይቶ የተነሳውን ኢየሱስ ክርስቶስን አስበው። ድገሙት አንድ ጊዜ። በቃ አልያዝነውም ማለት ነው። ዝም አልያዝነውም ነው። እሺ ላሳጥረው። ኢየሱስ ክርስቶስን አስበው። እስኪን እሺ፣ ከሙታን ተለይቶ የተነሳውን ኢየሱስ ክርስቶስን አስበው። ይህን በሉ። አሁን በሉ ከዳዊት ዘር የተወለደውን የሚለውን ጨምሩ። ከዳዊት ዘር የተወለደውን ከሙታን ተለይቶ የተነሳውን ኢየሱስ ክርስቶስን አስበው። አሁን ትላላችሁ፣ እርግጠኛ ነኝ። በሉ ግማሽ ብሏል አባታችን፣ ከግማሽ በላይ ብሏል እያሉ ነው። አንድ ጊዜ ልድገመው፣ በጋራ ትላላችሁ። ከዳዊት ዘር የተወለደውን ከሙታን ተለይቶ የተነሳውን ኢየሱስ ክርስቶስን ምን በለው? አስበው ይላል። ዛሬ እያከበር ነው ያለው በዓል ማንን የምናስብበት ነው? ምን መሆኑን የምናስብበት? ከሙታን ተለይቶ መነሳቱን። ትክክል ናችሁ። ከሙታን ተለይቶ ከመነሳቱ በፊት ምን ሆኗል? ተቀብሯል በሉ። ከመቀበሩ በፊትስ ሞቷል። ከመሞቱ በፊት ምን ሆኗል? እና በየወሩ በ27 ምን መሆኑን እናስባለን? መሰቀሉን፣ በዓለ ስቅለቱን እናስባለን።
ስቅለት፣ ሞት፣ መቃብር፣ ትንሣኤ አለ። ኢየሱስ ክርስቶስን የምናስበው ከልደቱ ጀምሮ ነው። ተሰቀለ ለማለት መነሻ አለው። ከሰማይ ወረደ ከድንግል ተወለደ ማለት ይቀድመዋል። ከሰማይ መውረዱን ከድንግል መወለዱን ቅድመ ዓለም መኖሩ ይቀድመዋል። ቅድመ ዓለም ነበር፣ ዓለምን ፈጥሯል። የሚታየውን የማይታየውን፣ የሩቁን የቅርቡን፣ ስውርና ግልጡን፣ ረቂቅና ግዙፉን የፈጠረ እሱ ነው። በሰማይ ያሉ በምድር የሚኖሩ በክንፍ የሚበሩ በእግራቸው የሚሽከረከሩ ከዓይናችን የተሰወሩ ለዓይናችን የተገለጡ ፍጥረታትን ሁሉ የፈጠረ ነው። ከዚያውም ይልቅ የሰውን ልጅ በአርአያው በአምሳሉ በመልኩ ፈጥሯል። በልጅነት አክብሮታል። በገነት እንዲኖር አድርጎታል። ከሱ በታች ፍጥረታትን ሁሉ እንዲገዛ በፍጥረታት ላይ እንዲሰለጥን ስልጣን ሰጥቶታል። የሰው ልጅ ትእዛዝ እግዚአብሔርን በመጣሱ ሕግ እግዚአብሔርን በማፍረሱ ከእግዚአብሔር ሕግ ውጭ ወጥቶ በራሱ ፈቃድ በመመላለሱ ምክንያት ከእግዚአብሔር ልጅነት ከመላእክት ኅብረት ከገነት ባለርስትነት ውጭ ሆኗል። በክብሩ ፋንታ ውርደት፣ በጸጋው ፋንታ ራቁትነት ገጥሞታል፣ ተራቁቷል። ይህን ጊዜ ቸል አላለውም። በምሕረቱ በይቅርታው በመሐሪነቱ ሊያድነው የምሕረት የማዳን ቃል ኪዳን ሰጥቶታል። በሐሙስ ዕለት ወበመንፈቃ ለዕለት እትወልድ እምወለተ ወለትከ ወእድኅ ውስተ መርህብከ ወእትቤዝወከ በመስቀሌ ወበሞቴ። በ5 ቀን ተኩል ከልጅ ልጅ ተወልጄ ተሰቅዬ ሞቼ አድንሃለሁ ብሎ የማዳን ቃል ኪዳን ሰጥቶታል። ይህ እግዚአብሔር ለሰው ልጅ ያለውን ፍቅር የገለጠበት ሁለተኛው የእግዚአብሔር የፍቅር መገለጫ ነው። ይህን የገባውን ቃል ኪዳን በነቢያት አንደበት በትንቢት መልክ እንዲነገር በልዩ ልዩ ኅብረ ምሳሌ ለሰው ልጆች እንዲገለጥ የሰው ልጆች በተስፋ እንዲጠብቁት አድርጓል። 5500 ዘመን ሲፈጸም ብስራታዊ መልአክ ቅዱስ ገብርኤልን ወደ እመቤታችን ልኮ እመቤታችን የሰው ልጆችን የመዳን ብስራት እንድትሰማ አድርጓታል። ሔዋን ለሰው ልጆች የውድቀት ምክንያት ናት። እመቤታችን ደግሞ ለሰው ልጆች የድኅነት መሰረት ናት። እስቲ አመስግኗት እመቤታችንን። ኢየሱስ ክርስቶስን ያለ እመቤታችንን ማሰብ አይቻልም። ያለ እናት ልጅ ይኖራል አለ? የለም። ኢየሱስ ክርስቶስ ስንል ስመ ሥጋዌ ነው። ሰው መሆኑ የሚገለጥበት ሥጋዌው የሚተረጎምበት ስም ነው። ሥጋዌ ያለ እመቤታችን አይነገርም። ለሥጋዌው መሰረት የሆነች ለቃል ርደት፣ ለሥጋ እርገት፣ ለሰውና ለእግዚአብሔር መገናኘት የተጣላው የሰው ልጅ ከእግዚአብሔር ጋር ለመታረቁ ምክንያት የሆነችው እመቤታችን ናት። ደግማችሁ አክብሯት እመቤታችንን። አምላካችን ከሰማይ ሥጋ ይዞ አልወረደም። ሥጋን የነሳው ከማን ነው? ከእመቤታችን ከቅድስት ድንግል ማርያም ነው። አቃቤ ሥራይ መጻእም ሰማይ ወፀ መድኃኒትኒ ተረክበት በቤተ ዳዊት። ሐኪሙ ከሰማይ መጣ፣ መድኃኒቱ ከዳዊት ቤት ተገኘ። መድኃኒት የተባለው በልተነው ጠጥተነው ሕይወት የሚሆንን ሥጋ ከእመቤታችን የነሳው ነው። እመቤታችን ከዳዊት ቤት ከዳዊት ወገን ናት። ሐኪሙ ፈዋሹ ድኅነቱን የሚሰጠው ታማሚውን አዳምን የሚያክመው ሕይወትን የሚሰጠው አምላክ ከሰማይ ወረደ። መድኃኒቱ
በልተነው ጠጥተነው ሕይወት የሚሆነን በቤተልሔም በከብቶች በረት ተጥሎ በጨርቅ ተጠቅሎ ያየነው ሥጋ በመስቀል የተሰቀለው ሥጋው ተቆርሶ ደሙ ፈሶ የታየው የምናየው የምንዳስሰው የምንጨብጠው ሥጋ ከሰማይ የወረደ አይደለም። ከማን የተገኘ ነው? ከእመቤታችን የተገኘ ነው። ክርስቲያኖች ታዲያ እመቤታችን የሰው ልጆችን የመዳን ብስራት ከመላኩ ከቅዱስ ገብርኤል ሰማች። ሔዋን የዲያብሎስን ምክር ሰማች፣ የሞት ምክንያት ሆነች። እመቤታችን የመላኩን ብስራት ሰማች፣ የሕይወታችን ምክንያት ሆነች። መላኩ ወደ እሷ መጥቶ እየሰገደ እየተንበረከከ ተፈሲ ፍሲት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ፣ ጸጋን የተሞላሽ ሆይ ደስ ይበልሽ፣ ደስታ ይገባሻል፣ እግዚአብሔር ካንቺ ጋር ነውና ማለት ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው ለመሆን ወዷልና የሚለውን የምስራች ለእመቤታችን ነግሯታል። እመቤታችን ከብዙ ንግግር ከብዙ ክርክር በኋላ፣ ክርክሩ የጥርጥር አይደለም፣ ነገሩን ለመረዳት የተደረገ ነው። ነገሩን ለመረዳት ያደረገችው ክርክር መጨረሻ ላይ በእምነት ተደምድሟል። ነየ አመተ እግዚአብሔር ይኩነኒ በከመ ትቤለኒ፣ እነሆ የእግዚአብሔር አገልጋዩ እነሆ አለሁ፣ እንደ ቃል ይሁንልኝ። እግዚአብሔር ከእኔ ለመወለድ ሰው ለመሆን እኔ የእሱ እናት ለመሆን ከተመረጥኩ ከተገባው ምን ገዶኝ፣ እንደ ቃል ይሁንልኝ በማለት በመታዘዝ ይሁንልኝ በማለቷ ምክንያት አካላዊ ቃል ሰው እንዲህ ነው ብሎ ሊናገረው በማይችለው አምላካዊ ጥበቡ ከስጋዋ ስጋ ከነፍሷ ነፍስ ነስቶ 9 ወር ከ5 ቀን ማኅፀኗን ዓለም አድርጎ ኖሯል። በማኅፀኗ ለተወሰነው ሰማያዊ ንጉሥ መላእክት ምስጋና ያቀርቡ ነበር። የመላእክትን ምስጋና ትሰማ ነበር። ድንግል አጽነነ ትርሳ መንገለ ከርሳ ወተሰምቅ አለ መላእክት። ራሷን ዘንበል አድርጋ የመላእክትን ምስጋና ቅዱስ 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 የሚለውን የኪሩቤልን ምስጋና በጆሮቿ ተሰማ ነበር ነው የሚለን። በእውነት የመላእክትን ምስጋና ለመስማት አምላካችን የበቃን ያድርገን። እስቲ አመስግኗት ደግማችሁ እመቤታችንን። በእውነት ከሷ የተጸነሰው አምላክ ነኝ ዕለቱን ተወልጄ ዕለቱን ልደግ አላለም። ዕለቱን ተጸንሼ ዕለቱን ልወለድ አላለም። 9 ወር ከ5 ቀን ማኅፀኗን ዓለም አድርጎ ኖረ። በቤተልሔም በከብቶች በረት ተወለደ። ሰውና መላእክት በአንድ ላይ አመሰገኑት። በየጥቂቱ አደገ፣ ተሰደደ፣ ተንገላታ፣ መከራ ተቀበለ። ከብራይል ክቡር ጸርቃይል የባሕርይ አምላክ የሰውን ልጆች ለማክበር በምድር ላይ ደፋ ቀና ሲል ታይቷል። ያን ሁሉ ያደረገው ለኛ ያለውን ፍቅር ለመግለጥ ነው። ክርስቲያኖች አመስግኑት አምላካችንን፣ ምስጋና ይገባዋል። አዎ ታዲያ 33 ዓመት ከ3 ወር በዚህ ምድር ላይ ተመላልሷል። 3 ዓመት ከ3 ወሩ በተለየ ሁኔታ የትምህርትና የታምራት ጊዜ ይባላል። ትምህርቱን ለእስራኤል ታምራቱን ለአሕዛብ አድርጓል። በትምህርተ ነቢያት የቀረቡ እስራኤልን በወንጌል ትምህርት ከትምህርት ርቀው በአምልኮተ ጣዖት ውስጥ ተደብቀው ከእግዚአብሔር ተለይተው የነበሩትን በታምራት ዕውራንን በማብራት ጎባጦችን በማቅናት ለምጻሞችን በማንጻት በታምራቱ ሲስባቸው በረድኤቱ ሲያቀርባቸው ታይቷል። በዚህ ጊዜ በአምልኮተ ጣዖት ከነበሩ ከአሕዛብ መካከል የሚደንቅ እምነት የተገኘባቸው ታላላቅ ሰዎች ተገኝተዋል። በሕዝብና በአሕዛብ መካከል የነበረውን የልዩነት ድንበር አጥፍቶ አንድነታችንን አስፍቶታል። ክብርና ምስጋና ለአምላካችን ይሁን። አያችሁ፣ የሰው ልጅ ተለያይቶ ነበር፣ ተበታትኖ ነበር። ከፊሉ በሕገ ኦሪት፣ ከፊሉ በሕገ ጣዖት። በመካከል ትልቅ የመለያየት ድንበር ነበር። ያንን የመለያየት ድንበር ሰብሮ አንድነታችንን ቀድሶ መልሶ ወደ አንድነት ወደ ተዋህዶ አንድ ወደ ማድረግ ያመጣን
የድንግል ማርያም ልጅ መድኃኔዓለም ነው። ክብርና ምስጋና ለስሙ ይሁን። ትምህርቱን ታምራቱን አጠናቆ ለሁላችን ድነት ለሁላችን ቤዛ ሥጋውን ቆርሶ እንድንበላው ደሙን አፍሶ እንድንጠጣው ሕይወት እንዲሆነን በሞቱ ወደ ሕይወት ሊመልሰን ስለ ሁላችን ቤዛ ለመሆን በቀራንዮ ተሰቅሏል። ያን የምናስብበት ዕለት ዛሬ ነው። በየወሩ ወር በገባ በ27 ዕለተ ስቅለቱን እናስባለን። በወር በገባ በ27 ብቻ አስበን እንተዋለን ማለት ግን አይደለም። ሁልጊዜም ክርስቲያን ኑሮው ቀራንዮ ነው። መስቀሉ እግር ስር ነው የሚኖረው። ክርስቲያን ከቤተ ክርስቲያን አይለይም። ቤተ ክርስቲያን እግር ስር የሚኖር ደግሞ ቀራንዮ መስቀሉ እግር ስር ነው የሚኖረው። መስቀሉ እግር ስር የሚኖር ደግሞ ሁልጊዜ ማንን ያስባል? ማንን ያስባል? የተሰቀለውን ሥጋውን የቆረሰለትን ደሙን ያፈሰሰለትን ቤዛ የሆነለትን ሞትን ድል ያደረገለትን ፈጣሪውን ማሰብ የዕለት ተዕለት ተግባሩ ነው። እሱን ዘንግተን ክርስትና ሊኖር አይችልም። ከእሱ የተለየ ክርስትና ሕይወት የለውም። ክርስቲያኖች እሱን እናስበዋለን። ስለዚህ አምላካችን እኛን ለማዳን ለእኛ ቤዛ ለመሆን በመስቀል ተሰቅሏል። ከ6 ሰዓት እስከ 9 ሰዓት ለተከታታይ ድፍን 3 ሰዓት መስቀል ላይ ነበር። እግሮቹ በችንካር ሰልስለዋል። መስቀል ላይ በነበረበት ሰዓት የተሰማውን የህመም ስሜት እንዲህ ነው ብሎ መናገር አይቻልም። ይቻላል? ክርስቲያኖች እጅና እግሩ በችንካር መስቀል ላይ በተዘረጋበት ወዲያ ወዲህ ማለት መንቀሳቀስ በማይችልበት ጽኑ መከራ አልፏል። ያ መከራ የእኛን መከራ ያሳለፈ ነው። እጆቹን ለሕማም ዘረጋ። እነሆ ተበትነን የነበርነውን ሁላችንን በምሕረት እጆቹ ሰበሰበን። ክብርና ምስጋና ለአምላካችን ይሁን። አያችሁ፣ ህመሙን እንዲህ ነው ብሎ መናገር አይቻልም። እንዲሁ አስቡት፣ ከ6 ሰዓት እስከ 9 ሰዓት ችንካር ላይ መቆም። የህመሙ ስሜት በእውነት ሊለካ ሊመጠን አይደለም። ተለክቶ ተመጥኖ እንዲህ ነው ሊባል ሊታሰብ ይችላል። ሐሳብ ራሱ ሊደርስበት ይችላል። ረቂቅ ሐሳብ የማይደርስበት ጽኑ መከራ እኛን ለማዳን ተቀብሏል። ያን መርሳት አይቻልም። ክርስቲያኖች ያን መርሳት ከቻል ከሕይወቱ ጮነናል ማለት ነው። በዚያ በህመሙ ውስጥ የኛ ህመም ተወግዷል። በዚያ መከራው ውስጥ በኃጢአት በበደል ተቸንክሮ የነበረ የኛ አሮጌ ማንነታችን ተወግዷል። አዲስ ማንነት ያገኘ ነው። ልጅነትን የተረከብነው አምላካችን በተቀበለው በዚህ መከራ ነው። ምስጋና አቅርቡለት ክርስቲያኖች ለአምላካችን። አዎ በዚያ መስቀል ላይ ሆኖ እንኳን ያስተማረን ጥላቻን አይደለም፣ ፍቅርና ያስተማረን ጎኑን በጦር ለሚወጉት በችንካር ለቸነከሩት መራራ ሐሞት ለጋቱት ምንድነው ያለው? አባቶ የሚያደርጉትን አያውቁትምና ምን በላቸው አለን። ይሄ የፍቅር ጥግ ነው። በጦር ለሚወጉት እኛ ነገር ለተናገሩን እንኳን ይቅርታ ማድረግ አንችልም። እንደ ጦር የሚዋጋ ነገር እኮ ነው የተናገረችን። ነገሩ እኮ በጣም መራራ ነው እንላለን። ነገር ነው ግን ጦር አይደለም። ነገር የትኛውንም ያህል ቢጠነክር የጦር ያህል አይሆንም። የችንካር ያህል ሊያም አይችልም። ከአንደበት ይነገራል። በጆሮአችን መስኮት ገብቶ ልባችንን የተወሰነ ጊዜ ሊሰረስረው ይችላል። ነገር ግን ምን ሲሆን እንደ ችንካር ሊያም ይችላል? እንደ ጦር ያማል። እኛ ለነገር ይቅርታ ማድረግ አንችልም። እሱ ግን በጦር ለወጉት በችንካር ለቸነከሩት መራራ ሐሞት ለጋቱት ተነግሮ የማያልቅ ተግዳሮት ላደረሱበት እስኪ አንተ የእግዚአብሔር ልጅ ከሆንክ ከመስቀል ውረድና እንይህ ንራይ ወንመን ብከ በእውነት የእግዚአብሔር ልጅ ከሆንክ እንመንብህ ብለው ለተዘባበቱበት ሁሉ እሱ ያቀረበው ትልቅ ነገር ይቅርታ ነው። አባቶ የሚያደርጉትን አያውቁትምና እስኪ በሉት ይህን ቃል አባቶ በሉት ተናገሩት። የሚያደርጉትን አያውቁትምና ምን በላቸው። ይሄ አምላካችን መስቀል ላይ ያስተማረን የይቅርታ የርኅራኄ የቸርነት ሰዎች እንድንሆን ያስተማረን የነገረን ትልቅ ትምህርት ነው። ይህን ስንኖረው ክርስቶስን እንመስላለን። ከዚህ ውጭ ስንሆን ክርስቶስን መምሰል አንችልም። ራሱን ወደ መምሰል ሊያመጣን
በመስቀል ላይ ይቅርታን፣ ፍቅርን አስተምሮናል። ሥጋውን ቆርሷል፣ ደሙን አፍሷል። ይህን ያደረገው አምላካችን በመስቀል ላይ ራሱን ዘንበል አድርጎ ነፍሱን ሰጠ ነው የሚለው። አጽነነ ርሶ ወመጠወ ነፍሶ፣ ራሱን ዘንበል አድርጎ ነፍሱን ሰጠ ይላል። ክርስቲያኖች ምኑን ሰጠ? ለማን? ስለማን? ስለኛ ነው። ከእርሱ ተለይተን ከልጅነቱ ርቀን በመርገም ውስጥ ወድቀን ለነበር ነው ለኛ ነፍሱን አሳልፎ ሰጠ ነው የሚለው። ይህ መጥወተ ርስ የፍቅር ጥግ ነው። ከዚህ በላይ ፍቅር የለም። ይህን ነው ቅዱስ ወንጌል እንዲህ የሚገልጠው። እስመ ከመዝ አፍቀሮ እግዚአብሔር ለዓለም እስከ ወልዶ ዋህደ መጠወ ወወሃበ ቤዛ ለኩሉ። እግዚአብሔር አንደኛ ልጁን ተቀዳሚ ተከታይ የሌለው ልጁን እስከ መስጠት ደርሶ ዓለሙን እንደዚህ ወደደው ነው የሚለን። እግዚአብሔር አብ ልጁን ሰጠ። እግዚአብሔር ወልድ ነፍሱን ሰጠ፣ ራሱን አሳልፎ ሰጠ። ይህ የእግዚአብሔር ፍቅር ለኛ የተገለጠበት መንገድ ነው። መስቀል የፍቅር ምልክት ነው። ቤተ ክርስቲያን የፍቅር የአንድነት ቤት ናት። ቅዱስ ሥጋው ክቡር ደሙ የፍቅር የአንድነት ስጦታ ነው። እመቤታችን የፍቅር እናት ናት። ጸጋዋ በረከቷ በሁላችን ላይ ይደርብን። እስቲ አመስግኗት። በእውነት በፍቅር ቤት በቤተ ክርስቲያን የተሰበሰበ የፍቅር እናት እመቤታችንን እናቴ ናት የሚል የፍቅር አምላክ ክርስቶስን የሚከተል የፍቅር አርማ የሆነውን መስቀልን አንገቱ ላይ ያንጠለጠለ በልቡናው ነገረ መስቀሉን ዕለት ዕለት የሚያስብ የመንግሥተ ሰማያት ዜጋ ነው። ከሞት ባርነት ከኃጢአት ቁራኝነት ነፃ የሆነ ክርስቶስን የሚመስል እንደ ክርስቶስ የሚኖር ይቅርታን በቃል የሚሰማው ሳይሆን በተግባር የሚኖረው የሚተገብረው ነው። ይቅርታ ርቆናል። በእውነት አሁን ነገሮቻችን ሁሉ ምስቅልቅል ብለዋል። እግዚአብሔር አምላካችን ይቅርታውን ለልቡናችን ያድለን። በእውነት በዚህ ዘመን መንገድ ላይ ምጽዋት ከሚሉ ድሆች ይልቅ ልቡናችን ደህይቷል። ከፍቅር ደህይቷል። ልቡናችን ከይቅርታ ደህይቷል። ርኅራኄ፣ ቸርነት፣ ይቅርታ የሚሉት ነገሮች እንደ ሰማይ ረቀውናል። እንደ ነፋስ ረቀውን የማይጨበጡ በቃል የሚነገሩ በጆሮአችን የምንሰማቸው ነገር ግን የማንተገብራቸው ሆነዋል። ይቅር ባዮች ለመሆን ማንን ማሰብ ያስፈልጋል? ማንን ማሰብ? መስቀል ላይ ያለውን የተሰቀለውን የሞተውን ከሙታን ተለይቶ የተነሳውን ከዳዊት ዘር የተወለደውን ኢየሱስ ክርስቶስን ማሰብ ያስፈልጋል። እሱን ስናስብ ይቅር ባዮች እንሆናለን። በቀለኝነት፣ ጥላቻ፣ ክፋት፣ መለያየት የዲያብሎስ እና የሰራዊቱ እንጂ ከክርስቶስ የምንወርሳቸው አይደሉም። ከክርስቶስ የወረስነው የተማርነው ያየነው ይቅር ባይነትን ነው። አሁን እኮ ክርስቲያኖች እንኳን ክፉ ላደረጉ መልካም ላደረጉ እንኳ መልካም ነገር መናገር ቸግሮናል። በዚህ ወቅት አስተውላችሁ ከሆነ አንድ ብፁዕ አባት ቤታቸውን ለመቄዶንያ ሰጡ የሚባል ዜና ተሰማ። ይህ ያስደስታል ወይስ ያሳዝናል? ግን አሉታዊ የሆኑ ነገሮች ከአንደበታችን ይሰማሉ። መልካም በማድረግ እንኳ መልካም ያደረገን እንኳ መመረቅ አቅቶናል። በእውነት ይሄ ጤናማነት ነው ወይ? ትልቅ ነገር እንኳ የማያስደስተን ሆናል። ይሄ ልቡናችን እንደታመመ ማሳያ ነው። ክርስቲያኖች አይደለም መልካም ለሚያደርጉ ክፉ የሚያደርጉትን እንኳ ምን እንድንላቸው ነው የታዘዝ ነው? ይቅር እንድንል ነው የታዘዝ ነው። አምላካችን ያሳየን በተግባር ያስተማረን ነገር ያ ነው። ያልተማርነው ነገር ሌላ ጠባይ በሕይወታችን እየታየ ነው። ይህን ማስወገድ ያስፈልጋል። ክርስቲያኖች የኃጢአተኞችን፣ የበደለኞችን፣ የክፉ ሰዎችን ክፉ ሥራ በትዕግስት መሰወር ከክርስቶስ የተማርነው ነው። ከክርስቶስ የተማር ይቅር ማለት ይቅር ባይነት ከክርስቶስ የተቀበልነው ጸጋ ነው። ያንን መኖር የማንችል ከሆነ ከክርስቶስ እየራቅን እሱን ማሰብ የቸገረን እንደሆነ ያሳያል። እሱን ማሰብ እንድንችል እግዚአብሔር አምላካችን ይርዳን። ነፍሱን ሰጠ። ዮሴፍ ኒቆዲሞስ ከመስቀል አውርደው በድርብ በፍታ ገንዘው በአዲስ መቃብር ቀበሩት፣ ማንም ባልተቀበረበት። ክርስቶስ በምድር ላይ ሲኖር
ቤት አልነበረውም። ሲቀበር እንኳን የራሱ መቃብር አልነበረውም። ዮሴፍ ለራሱ ባዘጋጀው መቃብር ነው የቀበረው። እነሆ ወደ መቃብር የወረደው አምላካችን 3 መዓልት 3 ሌሊት በከርሰ መቃብር አደረ። እሁድ በመንፈቀ ሌሊት መቃብር የሚከፍትለት መግነዝ የሚፈታለት እንደ አልዓዛር ከመቃብር የሚጠራው የሚያስነሳው ሳይሻ መቃብሩ እንደታተመ ድንጋዩ እንደተገጠመ ሞትን ድል አድርጎ ተነስቷል አምላካችን። ደስ ይበላቸው ኦርቶዶክሳውያን። የደስታችን ምንጭ ቀና ብለን እንድንሄድ የሚያደርገን የክርስቶስ ትንሣኤ ነው። ክርስቶስ እንደሞተ እንደተቀበረ ቢቀር ኖሮ የክርስትናው ዓለም ቀና ብሎ መሄድ አይችልም ነበር። ቀና ብለን እንድንሄድ ልባችንን ሞልተን እንድናምንበት አንደበታችንን ሞልተን እንድንመሰክርለት ያደረገን ትንሣኤው ነው። ይህን ማሰብ ይገባናል። ይህን ማሰብ እንድንችል ነው ሐዋርያው ቅዱስ ጳውሎስ ተዘከሮ ለኢየሱስ ክርስቶስ ዘተንሥአ እሙታን ዘተወልደም ዘራ ዳዊት፣ ከዳዊት ዘር የተወለደውን ከሙታን ተለይቶ የተነሳውን ኢየሱስ ክርስቶስን ምን በለዋለን? አስበው። እሱ መከራውን፣ እንግልቱን፣ ስቅላቱን፣ ሞቱን ድል አድርጎ እንደተነሳ አንተም መከራውን ፈተናውን ታልፈዋለህ። መከራ ፈተና የማያልፍ አይደለም። መከራ በዛብኝ፣ ፈተና ነገሰብኝ፣ በመከራ ውስጥ ሆንኩ ብለህ አትጨነቅ። ከዳዊት ዘር የሆነውን ከሙታን ተለይቶ የተነሳውን ማንን አስባለሁ? ኢየሱስ ክርስቶስን አስበው። በመከራ የሚያልፍ በመከራ ውስጥ ያለ ዕለት ዕለት ማሰብ የሚገባው ማንን ነው? ኢየሱስ ክርስቶስን ነው። ፈጣሪውን አርአያ ሊያደርገው ምሳሌ ሊያደርገው የሚገባውን። ሐዋርያው ይህን ብቻ አይደለም የሚለው ወንትሎ ለፍጹም መላክነ ዘውቱ ኢየሱስ ክርስቶስ። አዎ አበጋዛችን ኢየሱስ ክርስቶስን እንከተለው ነው የሚለው። አለቃችን፣ መምህራችን፣ አባታችን እሱን እንከተለው እንምሰለው ነው የሚለን። እሱን መምሰል፣ እሱን መከተል፣ እሱን ማሰብ ከልቡናችን ሊርቅ ከሊናችን ሊፋቅ የሚገባው አይደለም። ዕለት ዕለት እሱን የምናስብ ከሆነ ነው እሱን ወደ መምሰል የምንቀርበው። ክርስቲያኖች ከኃጢአት ከበደል ርቀን በቅድስና ተሸልመን መኖር የምንችለው በቅድስና ያለ ኃጢአት ያለ በደል ያለ ርኩሰት የኖረውን ኢየሱስ ክርስቶስን ማሰብ ስንችል ነው። ይህ ዕለት እሱን የምናስብበት ነው። እሱን ስናስብ በእግረ ሥጋ አይደለም፣ በእግረ ሕሊና ወደ ቀራንዮ እንገሰግሳለን። ከዚህ ዓለም እንለያለን፣ ከዚህ ዓለም እንወጣለን። መስቀል የተሸከመውን መከራ የተቀበለውን በመስቀል ላይ የሞተውን በቀራንዮ አደባባይ ላይ ደፋ ቀና ሲል ያየነውን አምላካችንን ስናስብ እሱን ወደ መምሰል እንቀርባለን። እሱን ወደ መምሰል ወደ ይቅር ባይነት እንድንቀርብ እግዚአብሔር አምላካችን በቸርነቱ ይርዳን። ተዘከሮ ለኢየሱስ ክርስቶስ ዘተንሥአ እሙታን፣ ከሙታን ተለይቶ የተነሳውን ኢየሱስ ክርስቶስን ምን በለዋለን? አስበው ነው ያለን። ሕሊናችን እሱን ከማሰብ መከራውን ከማሰብ ደስታውን ትንሣኤውን ከማሰብ ከልደቱ እስከ እርገቱ ከእርገቱ እስከ ዳግም ምጽአቱ ያለውን እኛን ለማዳን ያደረገውን ለድኅነታችን የፈጸመውን ምስጢር ከማሰብ ልቡናችን መገታት የለበትም። ልቡናችን ከዚያ ከተገታ ከእግዚአብሔር እንርቃለን። ሁልጊዜ የሚባለው እንደዚህ አይደለም? ከዓይን የራቀ ከልብ ይርቃል ነው መሰል አባባላችን። ከዓይን የራቀ ከምን ይርቃል? ከዓይነ ልቡና የራቀም ከሁሉም ነገር ይርቃል። ለዓይነ ሲባል የዓይነ ሥጋ ብቻ አይደለም፣ ዓይነ ልቡና አለ። አምላካችንን የምናስብበት በቅድስና ለመኖር የሚያበቃን ከርኩሰት የሚለየን ኃጢአታችንን አስበን የክርስቶስን መሐሪነት ይቅርባይነትን አስበን ወደ እግዚአብሔር እንድንቀርብ ጉልበት፣ ኃይል፣ ብርታት የሚሆነን ክርስቲያኖች ዓይነ ልቡና የሚባለው ነው። ዓይነ ልቡና አምላካችንን የምናይበት አምላካችንን የምናስብበት ነው። ሐዋርያው ወንጌላዊው ቅዱስ ዮሐንስ መስቀሉ እግር ስር ነበር። በጌታችን ላይ የተፈጸመውን ጽዋዕተ መከራ በዓይኑ አይቷል። በሕሊናው ሰሌዳ በአእምሮ ጓዳ ውስጥ መዝግቦ ዕለት ዕለት የክርስቶስን መከራ ሲያስብና ሲያለቅስ ሲኖር ነበር ነው የሚለን። እንባው አልቆ ደም እስኪያለቅስ ድረስ የክርስቶስን መከራ ዕለት ዕለት ያስበው ነበር። ሰውነቱ ደርቆ እስኪኖር ድረስ ዕለት ዕለት የሚያስበው
በመስቀል ላይ በክርስቶስ ላይ የደረሰውን መከራ ነበር። ያ ነው የጌታ ወዳጅ የሚያሰኘው። ክርስቲያኖች የጌታ ወዳጅ የሚያሰኘን ያን መከራ በማሰብ አምላካችን ለኛ ያደረገውን ማዳኑን ሳንረሳ ሳንዘነጋ በፍጹም ልቡናችን እያሰብነው የምንመላለስ ከሆነ ነው። ያን እያሰብን እንድንመላለስ ማን ይርዳን? ሰው ሁለት ነገሮችን መርሳት የለበትም። አንደኛ ኃጢአቱን መርሳት የለበትም። ሁለተኛ የእግዚአብሔርን ቸርነት መርሳት የለበትም። ክርስቲያኖች ምኑንና ምኑን አልኳችሁ? ኃጢአቱንና የእግዚአብሔርን ቸርነት መርሳት የለበትም። እመቦ ዘወርቀ በኃጢአት ይርሳ እስመ ዘኢይትረሳ። በኃጢአት የወደቀ ሰው ቢኖር ኃጢአቱን አይርሳ የማይረሳ ነውና። አይርሳ ማለት ሁልጊዜ እያሰበ ይጨነቅበት ማለት አይደለም። የእግዚአብሔርን መሐሪነት፣ ቸርነት፣ ይቅርባይነት አስቦ ምን ይበል ማለት ነው? ንስሐ ይግባበት፣ ወደ እግዚአብሔር ይቅረብበት፣ ፈጣሪውን ይቅርታ ይጠይቅበት ማለት ነው እንጂ ኃጢአትን እያሰቡ ዝም ብሎ መቆዘም፣ ማዘን፣ ማልቀስ፣ መጨነቅ መፍትሄ አይደለም። ኃጢአታችን የትኛውንም ያህል ቢከብድ የእግዚአብሔር ቸርነት ከኛ ኃጢአት በላይ ነው። አሁን እዚህ የሰበሰበን ደጋጎች ስለሆን ወይስ እሱ ቸር ስለሆነ? በማን ቸርነት ነው የተሰበሰብነው? በማን ይቅርባይነት ነው የተሰበሰብነው? እኛ እኮ ከበራችን ከቤታችን ይልቅ ልቡናችን ተቆልፏል ይቅርባይነት በማጣት። ነገር ግን እሱ ቸር ነው። በቸርነቱ አንተ ክፉን አትገባም ሳይል ለሁላችን የምሕረት በሩን ከፍቷል። እስቲ ምስጋና አቅርቡለት። በእውነት እንደኛ ቢሆን እዚህ ያስገባናል? እንደኛ ቢሆን እዚህ ልንገባ አንችልም። እሱ መሐሪ ነው፣ ይቅር ባይ ነው። ፊቱን አያዞርም። የምሕረት ፊቱን ዕለት ዕለት ወደኛ ይመልሳል። እኛ ለመጥፋት እሱ ደግሞ ከጥፋታችን ለመመለስ ዕለት ዕለት በቸርነቱ ይጎበኘናል። እረ ክብርና ምስጋና ለስሙ ይሁን። በእውነት ከዳዊት ዘር የተወለደውን ከሙታን ተለይቶ የተነሳውን ኢየሱስ ክርስቶስን ምን በለዋለን? አስበው። ከሰማይ የወረደ ላንተ ነው። ከዳዊት ዘር የተወለደው ላንተ ነው። የተሰደደው ላንተ ነው። በምድር ላይ የተመላለሰው ጎሎበት አይደለም። ማንን ለማዳን ነው? እሱን አስብ ነው የሚለን። ክርስቲያኖች አስበው፣ አትርሳው። ይህንን እየረሳን ነው ከእሱ እየራቅን ያለ ነው። ክርስቲያኖች ይህንን እየዘነጋን ነው ከእግዚአብሔር ፍቅር የምንለየው። እሱን የምናስበው፣ ፍቅሩን የምናስበው፣ የተቀበለውን መከራ የምናስበው ከሆነ ከእሱ መለየት አንችልም። ምክንያቱም እሱን ያሰቡ ከእሱ አልተለዩማ። እስከ ዕለተ ሞት እስከ ነፍስ ሕቅታ በየትኛውም መከራ ውስጥ እያለፉ ክርስቶስን ያሰቡ ሰማዕታት ከክርስቶስ አልተለዩም። እሱን የሚያስቡ ሐዋርያት ከእሱ አልተለዩም። ክርስቲያኖች ወደ መቃብሩ እንዲገሰግሱ ፍቅሩ ያስገደዳቸው እሱን ዕለት ዕለት ያስቡ የነበሩ ሴቶች ናቸው። እነ ማርያም መግደላዊት፣ ሌሎችም ተሰቅሎ ከሞተ ከተቀበረ በኋላ ተስፋቸው ጨልሞ ቤታቸው አልቀሩም። ወደ መቃብሩ ይገሰግሱ ነበር ነው የሚለን። ቢረሱት ነው እንዲህ ወደ መቃብሩ የሚገሰግሱ? ከልቡናቸው ባይጠፋ ልቡናቸው ላይ ያ ፍቅሩ እንደ ብርሃን ስለሚያበራ ነው። ጨለማ ሳይበግራቸው፣ ሴትነት ሳያስፈራቸው ወደ ተቀበረበት መካነ መቃብሩ ይገሰግሱ ነበር። ያ ፍቅሩ በልቡናቸው ላይ የነገሰላቸው ሴቶች መነሳቱን ሰምተዋል። የትንሣኤውን የምስራች ለማየት ታድለዋል። እሱን የሚያስቡ ያዩታል። እሱን የማያስቡ እሱን ከማሰብ የተለዩ ሰዎች ክርስቶስን ሊያዩት አይችሉም። ክርስቶስን ማየት የሚችሉት ዕለት ዕለት እሱን ማሰብ የሚችሉ ናቸው። በፍቅሩ የተነደፉ ለፍቅሩ የሚሳሱ ከእሱ ፍቅር መለየት የማይፈልጉ ሁሉ በቅተው በዓይነ ሥጋ ያዩታል። ሳይበቁ በዓይነ ሕሊና በዓይነ እምነት ዕለት ዕለት ይመለከቱታል። ያ የተቀበለው ጽዋቶ መከራ እፊታቸው ላይ ድቅን ይላል፣ ይመለከቱታል። በፍቅሩ ተስበው በፍቅሩ ታጥረው ለክብር የሚበቁት እሱን ማሰብ የሚችሉ ናቸው። እሱን ዕለት ዕለት እንድናስብ እግዚአብሔር አምላካችን ልቡናችንን እሱን ወደ ማሰብ ያቅርብልን ይላሉ አባቶቻችን። በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ይላሉ። እስኪ በሉ በልብ መታሰቡ በሉ። በቃል መነገሩ ከፍ ከፍ ይበል ይላሉ። በልብ ምን መባሉ? መታሰቡ ነው ያሉት። አያችሁ አባቶቻችን
ከዝክረ እግዚአብሔር አለ። እግዚአብሔርን ከማሰብ ህሊናቸው ለሰከንድ አያቋርጥም። ሲበሉ ሲጠጡ ማንን ያስባሉ? ሲንቀሳቀሱ ማንን ያስባሉ? ሲተኙ ማንን ያስባሉ? ሲነሱ ማንን ያስባሉ? እሱን ነው የሚያስቡት። ከእሱ ጋር ነው ኑሯቸው። በህሊና ከእግዚአብሔር ጋር መኖር ይቻላል። ዕለት ዕለት ስናስበው እኛ ከእሱ ጋር እንሆናለን። እኛ ከእሱ ጋር ስንሆን ማን አብሮን ይሆናል? እግዚአብሔር ከእኛ ጋር ይሆናል። መቼም ከእግዚአብሔር ጋር እንድትሆኑ ትፈልጋላችሁ ብዬ አልጠይቃችሁም። የሞይ ጥያቄ ነው። ትፈልጋላችሁ? ከማን ጋር ለመሆን ፈልጋችሁ ነው እዚህ የመጣችሁት? ማንን ለማሰብ መጣችሁ? ስለማን ለመስማት መጣችሁ? ስለማን ስለመነጋገር መጣችሁ? ስለሱ ነው። ከሱ ውጭ ሌላ ዜና የለንም። ዓለም ብዙ የዕለት ተዕለት ዜና ሊኖረው ይችላል። ሰበር ዜና ይኖረዋል። ቤተ ክርስቲያን ግን ከነገረ ክርስቶስ ውጭ የሆነ አዲስ ዜና የላትም። አዲስ የማያረጅ የዕለት ተዕለት ንግግሯ ትምህርቷ ኢየሱስ ክርስቶስ ነው። ከሰማይ የወረደው ከድንግል የተወለደው የተሰቀለው የሞተው የተቀበረው ሞትን ድል አድርጎ የተነሳውን እሱን ዕለት ዕለት ትሰብከዋለች። ክብርና ምስጋና ለስሙ ይሁን። በእውነት መቃብሩ እንደታተመ ድንጋዩ እንደተገጠመ ነው የተነሳው። በዝግ መቃብር ነው አምላካችን የተነሳው። ከሰማይ ሲወርድ ሰማይ አልተቀደደም። ከድንግል ሲወለድ ማኅተመ ድንግልናዋን አልለወጠውም። ሲነሳ መቃብሩ ዝግ ነበር። በዝግ መቃብር በተዘጋ አለት ውስጥ ነው የተነሳው አምላካችን። ይህን እንዴት ሆነ ብሎ መመርመር፣ እንዴት ሆነ ብሎ መናገር ይቻላል? አይቻልም። ማሰብ ይቻላል። ነገር ግን ሐሳብ አይደርስበትም። ከሃሊነቱን እንረዳበታለን። እሱን በማሰባችን በዝግ መቃብር ተነሳ። በዝግ በር ወደ ደቀ መዛሙርቱ ገባ። ሰላም ለሁላችሁ ይሁን ሲል የምስራችን ለደቀ መዛሙርቱ ሰበከ። አመስግኑት አምላካችንን። ዛሬም የብዙዎቻችን ሐሳብ ዝግ ነው። ተስፋ በመቁረጥ ልቡናችን ተዘግቷል። ነገር ግን ማን ሊገባበት ይችላል? በዚህ እግዚአብሔር አምላካችን ሰላም ላጣው ፍቅር ለራቀው ልቡናችን ሰላምን፣ ደስታን፣ ሐሴትን እንደ ፀሐይ ብርሃን የሚፈነጥቅበት ተስፋው የጨለመ ልቡናችንን በተስፋ የሚሞላው አምላካችን ነው። ክርስቲያኖች ቀን ሲጨልምባችሁ ነገሮች ምስቅልቅል ሲሉ ሁሉ ነገር እርግፍ አርጉትና ማንን ወደ ማሰብ መመለስ። ሕይወት እኛ ባሳካናቸው ነገሮች አይሞላም። በማን ቸርነት ነው የሚሞላው? በማን ካህሊነት ነው የሚስተካከለው? በእሱ ነው። እሱን አስበው ነው የሚለን። እሱን ያሰቡ ሴቶች ወደ መቃብሩ ሲገሰግሱ በፍርሃት ነበር። ልቡናቸው በድንጋጤ ውስጥ ነበር። ነገር ግን